ስጋው ደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ ባሉት ሰዓታትና እስከ 3ኛው ቀን ድረስ ባሉት ዕለታት ልንፈጽማቸው የሚገቡና የማይገቡ ነገሮችን ያሳያል። ስጋው ደሙን ከተቀበሉበት ሰዓት ጀምሮ እስከ ሰርክ እጅና እግርን መታጠብ አይገባም። በዚህ ጉዳይ ጠየቁን ጠያቂ ያሉና ምላሹ እዚህ ላይ ነው ያለው። እንግዲህ እጅና እግርን መታጠብ አይገባም እስከ ማታ ማለት ነው። እንግዲህ ሰርክ ከልብስ መራቆት ወይም እርቃን መሆን አይገባም። ምክንያቱም ስጋው ደሙን መለኮት ተለየው ያሰኝብናልና። መንበርከክና ስግደትም አይገባም፣ ምክንያቱም ድካም ያስከትላልና። አንድም በስጋው ደሙ ድካም አለበት ያሰኛልና፣ አንድም ወዝ ይነጥባልና፣ አንድም መንግሥተ ሰማያትን በትሩፋታችን በድካማችን አገኘን ያሰኝብናልና ነው። አንድም ስጋው ደግሞ የመንግሥተ ሰማያት ምሳሌ ነው። ስለዚህ በመንግሥተ ሰማያት ድካም አለ ያሰኛልና ነው መንበርከክና ስግደት የማይገባው። ከተቀበሉ በኋላም ምራቅ መጥፋት አይገባም። ለወጣንያን ከተቀበሉበት ሰዓት ጀምሮ ለ24 ሰዓታት፣ ለፍጹማን ደግሞ እስከ ተቻላቸው ድረስ ምራቅ ከመጥፋት መከልከል አለባቸው። ታላቁ አባት አባ መቃርዮስ የቅዱስ ስጋውን የክቡር ደሙን ታላቅነትና ክብር ለመግለጽ ስጋው ደሙን ተቀብሎ ለ60 ዓመታት ምራቁን ሳይተፋ ኖሯል። ከተቀበሉ በኋላ መበጣት፣ መታገም፣ ጥፍር መቁረጥ፣ ጢም መላጨት አይገባም። ምክንያቱም ከስጋው ደሙ መለኮት ተለይቶታል ያሰኝብናልና ነው። ሩቅ ጎዳና መሄድም ፈጽሞ አይገባም፣ ድካምን ያስከትላልና። ክርክር መግጠም፣ መጨቃጨቅ አይገባም፣ ክፉ ነገር ወደ መናገር ያደርሳልና። ያለ መጠን መመገብ፣ በሕግ ጋብቻ ተወስነው ላሉትም ከ2 ቀናት አስቀድሞ ሩካቤ ስጋ መፈጸም አይገባም። የቆረበ ሰው ካለ መጠንቀቅ ነስር፣ ትውኪያ፣ የአካል መድማት፣ መቁሰል፣ ወደ አፍ የሚገባ እንደ ትንኝ ዝንብ ቢያጋጥመው ንስሐ ሊሰጠው ስለሚገባ ለንስሐ አባቱ መናገር ይኖርበታል። ካለ መጠንቀቅ በንስሐው የተሰጠውን ቀኖና ሳይፈጽም እንደገና መቁረብ አይችልም። አንዳንድ ሰዎች ከተቀበሉ በኋላ እህል ሳይቀምሱ መነጋገር ወይም ተሰጦ መቀበል አይቻልም የሚል ልማዳዊ አነጋገር ሲናገሩ ይደመጣል። ይህ ፈጽሞ ስህተት ነው። በመሰረቱ ስጋው ደሙን በተቀበሉበት ሰዓት ብቻ ሳይሆን ዘወትርም በቤተ ክርስቲያን ውስጥ ተሰጦን ከመቀበል ቃለ እግዚአብሔርን ከመነጋገር በቀር ሌላ ነገር መጫወት እንደማይገባ የቤተ ክርስቲያን የሥርዓት መጽሐፍ ያዛል። የሚፈልጉት ነገር ቢኖር እንኳ በእጅ ጥቅሻ ማመላከት እንጂ ድምፅ አሰምቶ መነጋገሩ አግባብ አይደለም። ማንም በቤተ ክርስቲያን ውስጥ ፈጽሞ አይናገር። ቤተ ክርስቲያን የነገር ቦታ አይደለምና ከፍርሃት ጋር የጸሎት ቦታ ነው እንጂ በቤተ ክርስቲያን የሚናገር ሰው ይውጣ። በዚያን ጊዜ ስጋውና ደሙን አይቀበል። ወንዶችና ሴቶች ምእመናንም በጸሎት ጊዜና በቁርባን ጊዜ በእግራቸው መቆም ይገባቸዋል። ባለፈው እያመሰገኑ ለሚመጣው ስርየትን እየለመኑ በቤተ ክርስቲያን ውስጥ ሌላ ነገር ከመናገር ይጠበቁ። በቅዳሴ ጊዜ የሚስቅ የሚሳለቅ ቢኖር ካህን ቢሆን ተቀብሎ ወጥቶ አንድ ሱባኤ ይቀጣ፣ ይጹም፣ ይስገድ። ህዝባዊ ቢሆን ሳይቀበል ያን ጊዜ ፈጥኖ ይውጣ ይላል። ከዚህ ውጭ ግን የተቀበሉ ሰዎች ተሰጦ እንዳይቀበሉ ወደ ውጭ ሲወጡም አፋቸውን ካደፉ በኋላ ከሰው ጋር እንዳይነጋገሩ የሚከለክል መጽሐፍ የለም። በሌላ በኩልም ከተቀበሉ በኋላ በእጅ መጨባበጥ፣ በትከሻ በመሳሳም ሰላምታ መለዋወጥና ከሌሎች ጋር በአንድ ማዕድ ተቀምጦ መመገብን የሚከለክል ስርዓት የለም። የቆረበ ሰው የቀረበለትን ማስተረፍ የለበትም። ጨርሶ መብላት፣ ጨርሶ መጠጣት አለበት እያሉ ማስጨነቅም ተገቢ አይደለም። ይህም አብዝቶ ሳይሆን መጥኖ ይብላ የሚለውን ስርዓትና ትእዛዝ መጋፋት ነው። እርሱ በበላበት ሌላ አይብላ አይጠጣ የሚሉትና የመሳሰሉትም ሁሉ በዚህ መልኩ የሚታዩ ናቸው። አንዳንዶች ስጋው ደሙን ከተቀበሉ በኋላ ብቻቸውን ወደ ቤታቸው ሲመለሱ የተለየ ችግር ሊገጥመን ይችላል ብለው ስለሚያስቡ ይህን ባለፈው አይተናል፣ የሚጠብቃቸው ሰው እንዲከተላቸው ይፈልጋሉ። ለአክብሮተ ስጋው ደግሞ ሰው ማስከተል የማያስነቅፍ ቢሆንም ክፉ ነገር እንዳይገጥመን በሚል የፍርሃት ስሜት የሚጠብቅ ሰው ማስከተሉ ግን ፍጹም ስህተት ነው። በነቢዩ ዳዊት የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ እንደተጻፈ መዝሙር 33 ቁጥር 7 ስጋውን ደሙን በተቀበልንበት ሰዓት ግሩማን ሰራዊተ መላእክት በዙሪያችን እንደሚከቡን ልናስብ ይገባል። የነቢዩ ኤልሳ ረድ የሶሪያ ንጉሥ የሰደዳቸውን ጭፍሮች በማየቱ በፍርሃት ተሸብሮ ነበር። ሁለተኛ ነገሥት ምዕራፍ 10 ቁጥር 16። ነገር ግን በዙሪያው ያሉትን እንዲያይ ውስጣዊ አይኖቹ ሲገለጡለትና እሳታውያን መላእክት የሚጠብቁት መሆኑን ሲመለከት ፍርሃቱ ርቆለታል። እኛም ውስጣዊ አይኖቻችን ቢገለጡልን በእኛ ዘንድ ቁጥራቸው ታላቅ የሆኑ ሰራዊተ መላእክት መኖራቸውን እናስተውል ነበር። ሰዎች እንዲጠብቁን ማስከተሉ ከእምነት ማነስ የመጣ ልማድ እንጂ የቤተ ክርስቲያን ሥርዓት አይደለም። አባቶች
ሰይጣንን ሳይሆን ልማድን ፍራ በማለት የሚናገሩት ልማድ ከሰይጣን በበለጠ ለቤተ ክርስቲያን ሥርዓት ተቃራኒ የሆነውን ነገር ያለምንም ፍርሃት እንድንፈጽም ስለሚያስገድደን ነው። ስለዚህ ይህን ክፉ ልማድ በብርቱ ልንቃወመው ይገባል። እንግዲህ ብዙ ነገሮች ናቸው ከዚህ ጋራ የምናያቸውና እንደ እግዚአብሔር ፈቃድ መቼም እንድንማማርባቸው የሚያስፈልጉ በርካታ ጉዳዮችን ማንሳት እንችላለን። እንደው ይሄንኑ አሁን የተነጋገርንበትን ጠቅለል ባለ መልኩ ለማየት እንሞክራለን። ይሄ መቼም ሁላችንም መሰረታዊ ጉዳይ ነውና እንድንጠነቀቅለት እንድናስብበት አምላካችን ደይጠንተን በትህትና እንድንቀርብ የሚያስፈልገን ስለሆነ ማለት ነው። እነዚህን ጉዳዮች በነገራችን ላይ የተጻፉት አሁን ያነበብንላችሁ ነገሮች ሁሉ ይሄን አድርጉ ይሄን አታድርጉ የሚለው በተለያየ መልኩ መጽሐፎች ከዚህ ጋር የተጻፉ ስላሉ ነው። በተለይ ፍትሐ ነገሥቱ አንቀጽ 13 ፍትህን መንፈሳዊ አንቀጽ 13 ማለት ነው። መጽሐፈ ቅዳሴ ሥርዓተ ቅዳሴ ፍትሐ ነገሥት ፍትህ መንፈሳዊ አንቀጽ 12 እና 13 በተለይ በስፋት የተናገረውን ነው እስካሁን ድረስ ወደ እናንተ እያደረስን ያለነውና አባቶቻችን ያስቀመጡት መሆኑን እንድንረዳው በሚያጠይቅ መልኩ እንድናየው ነው። እንግዲህ ጠቅለል እናርገው አሁን የተናገርነው ከላይ ያነሳነው ከተቀበሉ በኋላ ወዲያው ቅዳሴ ጠበል መጠጣት አይገባም። ድርገት እስኪመለስ ድረስ ያስቀደሱበት ቦታ ሄዶ መቀመጥ ወይም መጠበቅ፣ አፍን በመሐረብ መሸፈን፣ ትንኝና ተዋሲያን እንዳይገቡ፣ ከስንብት ወይም ሰርወተ ሕዝብ አስቀድሞ ስጋውን ደሙን የተቀበሉ በሌላ ዛቲ ወይም ጸሪቀ መበለት አፋቸውን አያድፉ፣ ቅዳሴ ጠበሉም ከአፋቸው አይንጠብጠብ። ፍትህ መንፈሳዊ 13 ቁጥር 527 በቀስታ ሳይጋፉ ወጥቶ በደጀ ሰላም ዛቲ ቀምሶ አፍን ማደፍ ከቆረቡ በኋላ የሚለውን ደግሞ ነፍስ የተለየው መለኮት የተዋሃደው ስጋ አምላክ ነው የተቀበልነውና ምድራዊ ህብስት አይደለ ከሰማያ ሰማያት የወረደ ስለሆነ አንደኛ ብዙ ማውራት አይገባም፣ ሁለተኛ ጸብና ክርክር ካለበት ቦታ መሄድ አይገባም፣ ሶስተኛ ወደ ፍርድ ቤት መሄድ መሟገት አይገባም፣ አራተኛ አብዝቶ መመገብ ወይም መጠጣት አይገባም፣ አራተኛ ዘፈን ጫጫታ መዝናኛ ወዳለበት ስፍራ መጫወት መሄድ አይገባም፣ ከሌላው ከልብስ መራቆት አይገባም፣ ቢቻል የቆረቡበትን ልብስ እንደለበሱ መዋል፣ ጥፍርን መቁረጥ፣ ምራቅን እንትፍ ማለት፣ ጸጉርን መላጨት አይገባም፣ በውሃ ልብስን ማጠብ፣ ሰውነትን መታጠብ አይገባም፣ ብዙ መንገድ መሄድ፣ ብዙ ስራ ለመስራት ራስን ማዘጋጀትም አይገባም፣ በተለያዩ መዝናኛ ቦታዎች ሁሉ መሄድ አያስፈልግም አይገባም። በዚህ ችለት ይልቅ ፈጽሞ አርፎ ቅዱሳት መጻሕፍትን መንፈሳዊ መዝሙሮችን እያዳመጡ መዋል ይገባል። ሥርዓተ ቅዳሴ ቁጥር 166 በፍትህ መንፈሳዊም ላይ ይሄው ራሱ ተገልጾ ይገኛል። እንግዲህ ይሄንን ጠቅለል ባለ መልኩ መቼም ሁላችሁም በልባችሁ ወይም በልባችን ይዘነዋል ብለን ተስፋ እናደርጋለን። የብዙዎቻችሁ ጥያቄም በዚሁ የተመለሰ ይመስለናል።